እንኳን ወደ እንስሳት ዓለም ቻናል በደህና መጡ። ዛሬ በዓለም ጥልቅ ባህር አንዱ በጣም ጥንታዊ እና አስፈሪ ፍጡር ፍሪልድ ሻርክ እንነጋገራለን። ይህ ሻርክ እንደ እባብ ረጅም ሰውነት እና ብዙ ጥርስ ያለው ነው። ሕያው ፎሲል ተብሎም ይጠራል። በዚህ ቪዲዮ ውስጥ ስለ ሕይወቱ፣ ታሪኩ፣ ሚስጥራዊነቱ እንመለከታለን። ፍሪልድ ሻርክ ረጅም እና ቀጭን ሰውነት ያለው ነው። ርዝመቱ እስከ 2 ሜትር ይደርሳል። ዋና ባህሪያት: ጥርስ 25 ረድፍ ጥርስ አለው። እያንዳንዱ ረድፍ 3 ጥርስ አለበት፣ እንደ መጋዝ። ጊልስ 6 ጊልስ አሉት። የመጀመሪያው ጊል በአንገቱ ላይ እንደ ሽፋን ይታያል። ይህ ፍሪልድ የሚል ስም እንዲሰጠው ያደርገዋል። ቀለም ግራጫ ቡናማ። ይህ ሻርክ ከ10 ሚሊዮን ዓመታት በፊት ከነበሩ ጥንታዊ ሻርኮች ጋር ተመሳሳይ ነው። ሕያው ፎሲል ተብሎም ይጠራል። ፍሪልድ ሻርክ በጥልቅ ባህር ከ120 እስከ 1500 ሜትር ይኖራል። በአትላንቲካ እና በፓሲፊክ ውቅያኖስ ይገኛል። በቀስታ ይዋኛል። በዋናነት ሌሎች ሻርኮች፣ አሳዎች እና ስኩዊድ ይበላል። አፉ በጣም ትልቅ ስለሆነ ትልልቅ ነገሮችን መዋጥ ይችላል። ፍሪልድ ሻርክ ሕይወት ያለው ግቢ ነው። ሴቶቹ ብዙ ግቢዎችን ይወልዳሉ። ግቢዎቹ በእናታቸው ሆድ ውስጥ ያድጋሉ። ፍሪልድ ሻርክ በቀጥታ ትልቅ ስጋት የለውም፣ ግን የጥልቅ ባህር ማዕድን ማውጣት፣ ብክለት እና በአጋጣሚ ማጥመድ ሊጎዳው ይችላል። ጥበቃው የጥልቅ ባህር ክፍሎችንም ማካተት አለበት። ከ80 ሚሊዮን ዓመታት በፊት ከነበሩ ሻርኮች ጋር ተመሳሳይ ነው። አፉ በጣም ትልቅ ነው እና በቀስታ ይንቀሳቀሳል። ፍሪልድ ሻርክ የባህር ጥንታዊ ታሪክ ምልክት ነው። የባህር ጥበቃን እንደግፍ። ይህ ቪዲዮ ከተመቾ ላይክ ያድርጉ፣ ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።